ዛሬ በስልጤ ዞን የሚገኘው ሙዚየም እንጎበኛለን። ጋይሶች ባለው እንዴት እንደሚያምር ሌላ ታሪክ ቆመክ እኛ በቴክኖሎጂ ያልሰራነውን እኮ ነው የሰሩት። እነዚህ ድንጋዮች ናቸው። ወደምን ተነክታለህ እልክ አለብኝ ያወጣ የለም ሴቶች ትራስ ነው ማታ ሴት እንትን ሲሉ ሴቶች አሳየኝ እስኪ ነው ያልገባኝም። ቆይ አሳየኝ አወጣላለሁ ወይ እናንተ አያማችሁም ያማል እድሮች ሰዎች ቅቤ ስለሚበሉ የተለያየ ነገር ስለሚበሉ ማር ስለሚበሉ አረኛ ጉልበት የለንም ከነሱ ማታ ሲቀቡ ቅቤ ላይ እዚህ ጋር ያጠራቅማሉ። ወይኔ ተጠራቅሞ በዚህ ጋር እንትን ይላሉ ማለት እኛዎቹ ቅቤ ያው ቅቤ መቀበያ ቦታ ያው ሰዎች ሴቶች እዚህ ጋር ቡና ሲቀዱ እዚህ ቁጭ ባሉበት ሳይንቀሳቀሱ ቡናውን ለእናቶች ለአባቶች ቁጭ ባሉበት ማቀበል ይችላሉ ማለት ነው። ላንተም ስለዚህ ያው ማቀበል እንችላለን። ቡና መግጃው ያው እዚህ ጋር ያው ባለ 3 ባለ 2 ትላልቅ ሰዎች ባንዴ በሁለት መግዳት ይችላል። እንደዚህ አርገ ጀበና ላይ ማለት አረ ጋይሶች ያው እዚህ ጋር ቁጭ ብለ እንደዚህ በሁለት እንደዚህ መግዳት ይቻላል ማለት ነው። ቡና ማለት አረ ልቅዳላችሁ በሱ በ3 ማቀበል 3 ማድረግ ይችላል። 3 አይሰበርም። አረ እኔ አልወጣም ከዚህ ይሄ ሁሉ ቅርጽ ነው። ንጉሶች የሚቀመጡበት ትክክለኛ ነው ይሄ። ሚሽነሪ የሚባለው አይተኩስም አንተ አችለውማ አንተ ነው የተኩሱት ልክ ያለብኝ አንቺ ላይ ፖላር አድርገው እንዳይቆርጥ ምሳ መብላት ስላለብኝ ባህላዊ የስልጤ ምግብ ቤት ገባን። አረ እሱ ጋር አይደለም ይኸው እዛች ጋር ምርጥ ቦታ ተቀምጠ ምትበላበት ቦታ ተዘጋጅቶልሃል። አዎ ይሄን ቦታ ነበር የምፈልገው። ባጃጁ አፈር ውስጥ ተቀርቅሮ ስለነበረ አላስኬድም አለው። ሀቢቢ ካምቱ አረ ሸይጣን ይሁት እንዴት እንደሚያምር አይቁ ጋይሶች ባለው እንዴት እንደሚያምር ሌላ ታሪክ ቆመክ እዚህ ጋር ተመለከተው የስልጤ ባህል ሙዚየም ነው። የባህል ሙዚየም የስልጤን ባህል ታሪክ በዘመኑ ነው የተገነባው ማለት ነው። እዚህ ጋር የምትመለከታቸው 5 ከውጭ የምታያቸው 5 ቤቶች አሉ። እነዚህ 5 ቤቶች ቀደምት ስልጤ እናት የሆኑትን ንግስት ሸምሴት፣ ግስት ጣይሪያት፣ ግስት ሙሉካት ሁለት ደግሞ ከውጭ የምታየው የስልጤ ባህላዊ ቤት አከዳደን ስርዓትን ለማሳየት ታስቦ የተሰራው ማለት ነው። ውስጥ ሲገባ ደግሞ ትልቅ ምሰሶ አለ። የምሰሶ ደግሞ አንድ የስልጤ ቀደምት አባት መሆኑን የሚያሳይ ሁለት ደግሞ ባህላዊ ቤት ላይ ባህላዊ ቤት ተሸክሞ የሚያሳይ ነው ማለት ነው። ይሄ ምንድነው? ይሄው የስልጤ ባህላዊ ዳኝነት ስፍራ ነው። ራጋ ወዳ ይባላል። ሽማግሌዎች ቁጭሉና የተጣሉ ሰዎችን የሚያስታርቁበት ቦታ ነው ማለት ነው። የትኛውም ሰው ሊጋጭ መረጃ ያላቸው መረጃ የሀገራችሁ ልብስ ነው። ይሄኛው የተለያየ ማዕከላዊ ኢትዮጵያ ላይ የሚኖሩ ብሔረሰቦች እዚህ ደግሞ እናቶች በጋራ ሆኖ እንሰት ሲፊቁ እንደዚህ በጋራ 3-4 ሆነና ይፊቃሉ። እሱ የቆጮ መቁረጫ ነው። ቢላው ምን ያክላል? ቢላው አይደለም የቆጮ መቁረጫ ነው እሱ። ያው እዚህ ጋር ላይ ነው የሚቆርጡት። አይታል ሴቶች እጃቸው እንዳይቆርጣቸው እዚህ ጋር ያደርጉና እንደዚህ ይዙና ማለት ነው እንደዚህ ይቆርጣሉ። እቺ እንትናት መቆያ ቴክኖሎጂ ነው ማለት እኛ በቴክኖሎጂ ያልሰራነውን እኮ ነው የሰሩት። እዚህ ጋር ደግሞ ህፃናት ድሮ ጊዜ ከብት ተራ ሲጠብቁ እንደዚህ ጥላ ፀሐይ እንዳይነካቸው እናንተም እንደዚህ አድርጎ ማለት የሚይዙት ማለት ነው። ምንድነው ይሄ ደግሞ? በቃ ወደዚህ ከዛው ከውስጥ ምንም የለም። አረ እኔ አልወጣም ከዚህ። ከአፈር የተሰሩ ናቸው። ፍንጃን ይባላል። ያው ሰዎች ሴቶች እዚህ ጋር ቡና ሲቀዱ እዚህ ቁጭ ባሉበት ሳይንቀሳቀሱ ቡናውን ለእናቶች ለአባቶች ቁጭ ባሉበት ማቀበል ይችላሉ ማለት ነው። ላንተም እንደዚህ ያው ማቀበል እንችላለን። ቡና መግጃው ያው እዚህ ጋር ያው ባለ 3 ባለ 2 ትላልቅ ሰዎች ባንዴ በሁለት መግዳት ይችላል። እንደዚህ አርገ ጀበና ላይ ማለት አረ ጋይሶች ያው እዚህ ጋር ቁጭ ብለ እንደዚህ በሁለት እንደዚህ መግዳት ይቻላል ማለት ነው። ቡና ማለት አረ ልቅዳላችሁ በሱ በ3 ማቀበል 3 ማድረግ ይችላል። 3 አይሰበርም። 3 ፍንጃን ይባላል። አንድ ትንንሾችን አድርጋ ቅርጽ ሰበርኩ ማለት ነው። አንድ ቅርጽ ሰበርክ ማለት ከሰበርክ ይሄ ሁሉ ቅርጽ ነው። ይሄኛው በኮሮና ሰራሱ ትልቅ ቴክኖሎጂ ነው። ርቀት ይጠብቃል። በዛ ማቀበያው ማለት ነው። ከሰው ጋር ንክኪ አይኖርህም። የሰው ኃይል ይቆጥባል። እነዚህ ድንጋዮች ናቸው። እዚህ ጋር የምትመለከታቸው የእናቶች እልክ አለብኝ ያወጣ የለም ድንጋይ አናቱን
እነዚህ ሴቶች ትራስ ነው። እነዚህ ሴቶች ትራስ ነው። ማታ ማታ እንትን ሲሉ ሴቶች እንትን አደረጉበታል። እስኪ አሳየኝ እስኪ ነው ያልገባኝም። ቆይ አሳየኝ አወጣልሃለሁ። ምንም አልተረዳሁትም። እነዚህ የተነጠፉት ወይ እናንተ አያማችሁም? ያማልኩ ድሮ ሰዎች ስለ ቅቤ ስለሚበሉ የተለያየ ነገር ስለሚበሉ ማር ስለሚበሉ አረኛ ጉልበት የለንም ከነሱ። ይኸው የቅቤ መቀበያ ቦታ አላቸው አይታል። ቅቤ ማታ ማታ ሲቀቡ ቅቤ ላይ እዚህ ጋር ያጠራቅማሉ። ወይኔ ተጠራቅሞ በዚህ ጋር እንትን ይላሉ ማለት ነው። እኛዎቹ ቅቤ ይኸው ቅቤ መቀበያ ቦታ አለው። ያላየነ ነገር እቺ ምንድን ናት? የሲኒ ማቀበያ ናት። ባለ ሁለት ናት። ይሄስ እሱም ያው የአባቶች ናቸው። የአባቶች ነው። አባወራና የማወራ ጋሻ። ይሄኛው ጋሻ ነው። እስኪ አይከፈትም እንዴ? ልልኩ ነው። አይከፈትም። ይሄኛው አይከፈትም። ተዘግቷል። ያው ሰዎች እንዳይነካኩት የተሸፈነ ነው ማለት ነው። እዚህ ጋር ነው አንተ እነዚህ ለማዋጊያ አይነኩ። እነዚህ ስለታማ ነገር ስለሆኑ አይነካም። ቅርስ ነው። እዚህ ጋር ደግሞ ዝናሮች አሉ። እዚህ ጋር የነብር ቆዳ ነው። የነብር ቆዳ ነው። አንዴ ለሞክሮ አንዴ ቆዳ ውስጥ አንዴ ማነካካት አይቻልም። አይደለም ይሄ አሁን እንትን ነው በላው ስለሆነ መነካካት አይቻልም። ለአንተም ጥሩ አይደለም። ለዛ ነው ለራስህ እዚህ ጋር የምትመለከታቸው እቺኛው በድሮ ጊዜ የወንድ ልጅ መግረዣ ነው። እዚህ ላይ ቁጭ ተብሎ ነበር። ዘመናዊ ቴክኖሎጂ ባልነበረ ሰዓት በዚህ ነበር ቁጭ ተደርጎ የሚገረዘው። እዚህ ጋር ደግሞ የገራድ ወንበሮች ናቸው። ትላልቅ ገራዶች ሀገርን የሚያስተዳድር ሰዎች በዚህኛው ዋና ዳኛ ቁጭ ይላል። ከዛኛው ደግሞ ሁለተኛው ሳር ገራድ ወለብ ገራድ ቁጭ ያሉ ይዳኛሉ ማለት ነው። ይሄ ገራድነት ለማግኘት ዝም ብሎ አይደለም የሚገኘው። ገራድነት የራሱ መስፈርት አለ። አንድ ፍትሃዊ መሆን አለበት። ንጉሶች የሚቀመጡበት ነው። ትክክለኛ ነው ይሄ። ሚሽነሪ የሚባለው አይተኩስም። ይሄ አይተኩስም። አንተ አችለውማ አንተ አሁን ይሄ አችለውም አንተ የተኩሱት አንቺ ላይ ፖላር አድርገው እንዳይቆርጥ ነው ተገፋል ማለት ነው። ናውጣ ተዛውስቶ ነገር አለ What? Oh. በስልጤ ዞን የሚገኘው ሙዚየም በደንብ ከጎበኘን በኋላ ትንሽ ፈታ ብዬ ቢሶሊ አላዶ ረላዲ የሙስጠፋ ሙራድ ሙሐመድ ምሳ መብላት ስላለብኝ ባህላዊ የስልጤ ምግብ ቤት ገባን። መስዑድ እንኳን ደህና ወደ ስልጤ የባህላዊ ምግብ ቤት በሰላም መጣ። ናግባ። አራረ ከነ ጫማ አይደለም ጫማ ነው ልቀ አረ እሱ ጋር አይደለም። ይኸው እዛች ጋር ምርጥ ቦታ ተቀምጠ ምትበላበት ቦታ ተዘጋጅቶልሃል። አዎ ይሄን ቦታ ነበር የምፈልገው። ማሻአላ ና ትንሽ ቦታዎቹን ላስጎብኝ። እሺ እነዚህ የምታያቸው የሚያማምሩ ነገሮች ናቸው። የስልጤ ባህል ነገሮች ይሄ እነዚህም አሉልህ። አንዱ አታሲዘኝ እዚህ ቦታ ላይ ነካ ብቻ እሺ ነካ ብትወስድና ያው ልክ ወደ ምግብ ቤቱ እንደገባን መስተንግዷቸውም አሪፍ ነበር እና የሚያዘዝነው ምግብ ወዲያው ነው የደረሰልን። ተመልከቱት እንዴት እንደሚያምር። በጣም ቅርጻ ቅርጾች አሉበት። እዚህም በጣም ነው የሚያምረው እና መስተንግዷቸውም በጣም ተመችቶኝ ነበር። ምግባቸውም ጸዴ ነው። ክትፎ አለው፣ አይብ አለው፣ ጥብስ አለው እና በሚገባ እኔም እኮ ርቦኝ ስለነበረ ወዲያው ላጥላጥ አድርጌ ገለበጥኩት። ከዛ ፈረሽ ነው። ከዛ በኋላ በላ ነው። እንዴት አባቱ ነው የሚጣፍጠው እና በጣም ጠግቤ ስለነበረ የሰው ልጅ ደግሞ ሲጠግብ ምን እንደሚሆን ታውቃላችሁና እኔ ደግሞ
ሀቢቢ ካምቱ አረ ሸይጣን ይሁት እንዴት እንደሚያምር አይቁ በዛ በኩል ሲታይ በጣም ያምራል። በዛ በኩል ለማየት ደግሞ ሩቅ ስለሆነ ባጃጅ ያስፈልጋናል። በባጃጁም ሄድን እና በባጃጁም ይሄድን እያለ መሀል ላይ አስቸግሮ ባጃጁ አፈር ውስጥ ተቀርቅሮ ስለነበረ አላስኬድም አለው። እንደምንም ገፍተንም ቢሆን አሁን ወጣልን። አረ ሸይጣን እጀ ካሏኘው በየ ጓገጭ አልኩባቸው እና አሁን አረ ሸይጣን ከደረሰን በኋላ በጣም የሚያምር ሀይቅ ነው። እኔም ደግሞ ካሏኘው በየ ጓገጭ አልኩ። በቃ ጎብኝታል። እሺ እንሂድ። አረ አልሄድም እምቢ እኔ ዋኛለሁ ገባለሁ። እሺ ግባ። አንተ ትንሽ አይደለው እንዴ አትለማመጠኝ እና ወደ ውስጥ መግባት ፈልጌ ነበር አትግባ ተብዬም ግን እኔ አሸግሬ እንደምንም ብዬ ገባው። ወደ ታችም ርቀቱ እንደምታዩ አይደለም በጣም ነው ወደ ታች ርቀቱ። እየሄድን እያለ በመጨረሻ ላይ እኔ ደከመኝ። ከዛ እንዲሸከሙኝ ጠየቅኳቸው። በመከራ ተሸክመውኝ ጭኖኝ ነው የደረስኩት እና ቦታው ላይም ስንደርስ በጣም ደስ ብሎኛል። ደስ ይላል። ከዛ ከ10 ደግሞ እኔም 2 ሚሊዮን የሰጠሁት። እሺ ፎሎወርሴንም እንዳታስከፋብኝ ይሰጥ 2 ሚሊዮን ካልገባ መጥቼ እና የዛሬ ጉብኝታችን ይሄን ይመስል ነበር። ሰብስክራይብ ያደርጋችሁ ምርጥ ቪዲዮ ይደርሳችኋል። እወዳችኋለሁ። ባይ